አንዱ ገራገር የአገር መሪ በእግሩ ሲዘዋወር አሰቃቂ የመኪና አደጋ ያጋጥመውና ይሞታል። ነፍሱ ሰማይ ቤት በደረሰች ጊዜም ቅዱስ ጴጥሮስ በር ድረስ ወጥቶ ተቀበለው። እንኳን ወደ መንግሥተ ሰማያት በደህና መጣህ አለ ቅዱስ ጴጥሮስ። ዘላለማዊ ማረፊያህን ከማግኘት በፊት ግን አንዳንድ ነገሮችን ማረጋገጥ ይኖርብናል። በዚህ በእኛ አካባቢ እንዳንተ አይነት ከፍተኛ ባለሥልጣኖችና ፖለቲከኞች እምብዛም አይታዩም። ስለዚህ አንተን ምን እንደምናደርግህ አናቅም። ችግር የለም ጴጥሮስ፣ ዝም ብለህ መንግሥተ ሰማያት አስገባኝ። ያልከውን ማድረግ ብችል ደስ ይለኝ ነበር። ሆኖም ከበላይ ትእዛዝ ደርሶኛል። ስለዚህ በመጀመሪያው ቀን ሲኦል፣ በሁለተኛው ደግሞ መንግሥተ ሰማያት እንድትቆይ ይደረጋል። ከዛም የዘላለም ማረፊያ ቤትህን መምረጥ ትችላለህ። እኔ እኮ ድሮ ወስኛለሁ። መንግሥተ ሰማያት ነው መኖር የምፈልገው። አዝናለሁ። ሕግ ማክበር ይኖርብናል። ቅዱስ ጴጥሮስ ይህን ብሎ ፖለቲከኛውን በአሳንስር በሊፍት ቁልቁል ወደ ሲኦል ሰደደው። በሮቹ ተከፍተው ሲወርድ ያየውን ማመን አልቻለም። ለምለም ሳር የሸፈነው ሜዳ ከፊቱ ነበር። በርቀት የሚታየው ክበብ ውስጥ የቀድሞ ጓደኞቹና ባልደረቦቹ ተሽቀርቅረው ቆመዋል። በጣም ደስተኞች ይመስላሉ። ሩጠው አቅፈው ሳሙት። ስላሳለፉት ጥሩ ጊዜና በሕዝብ ላብ እንዴት መበልጸግ ችለው እንደነበር እየተወያዩ ተሳሳቁ። ከዛም ጎልፍ ተጫውተው ምርጥ ራት በሉ። በመካከላቸው ሳጥናኤልም ነበር። በጣም ተግባቢ፣ ቀልደኛና ብዙ ጊዜውን ያሳለፈውም በዳንስ ነበር። ጊዜው በእንደዚህ አይነት ፈንጠዝያ አልፎ ቀኑ ስላለቀ የፖለቲከኛው መመለሻ ጊዜ ደረሰ። አሳንስሩ ሽቅብ ተተኩሶ ሲከፈት ቅዱስ ጴጥሮስ እየጠበቀው ነበር። አሁን መንግሥተ ሰማያትን የምትጎበኝበት ጊዜ ነው አለው። ፖለቲከኛው በቀጣዮቹ 24 ሰዓታት ደስተኛ የሆኑ ነፍሳት ከደመና ወደ ደመና እየዘለሉ ሲዘምሩና በገና ሲደረደር አየ። ደስተኞች ናቸው። ሳያውቀው 24 ሰዓታቱ አለቁና ቅዱስ ጴጥሮስ መጣ። አሁን ሁለቱንም ስላየህ መምረጥ ትችላለህ። ፖለቲከኛው ጥቂት ሲያስብ ቆይቶ ምላሽ ሰጠ። በእውነቱ ፈጽሞ ልገምተው የማልችለው ነገር ነው የገጠመኝ። መንግሥተ ሰማያት አስደሳች ነው፣ ነገር ግን ሲኦል የሚሻል ይመስለኛል። እናም ቅዱስ ጴጥሮስ እስከ አሳንስሩ ሸኝቶት ፖለቲከኛው ቁልቁል ወደ ሲኦል ወረደ። የአሳንስሩ በር በተከፈተ ጊዜ ከፊቱ በቆሻሻና በስብርባሪዎች የተሸፈነ ባድማ መሬት አየ። ጓደኞቹ በሙሉ ቡትቶ ለብሰው ቆሻሻ እየለቀሙ ጥቁር ፕላስቲክ ውስጥ ይከታሉ። ሳጥናኤል እየሳቀ መጥቶ እጁን ትከሻው ላይ ጣል አደረገ። አልገባኝም አለ ፖለቲከኛው እየተንተባተበ። ትናንት እዚህ በነበርኩ ጊዜ የጎልፍ መጫወቻ ሜዳ ነበራችሁ። ከዛም ጥሩ ምግብ በልተን በመደነስ ነበር ጊዜያችንን ያሳለፍነው። አሁን የማየው ግን በቆሻሻ የተሞላ ምድረ በዳ ነው። ጓደኞቼም ስቃይ ውስጥ ያሉ ይመስላሉ። ሳጥናኤል ትክ ብሎ ሲያየው ቆይቶ በሳቅ እየተንተከተከ ትናንት እኮ የምርጫ ዘመቻ እያካሄድን ነበር፣ ዛሬ ግን ድምፅህን ለእኛ ሰጥተሃል አለው።